ሰላም አሁንም ቢሆን አቤል ጋር ያላትን ነገር በእናቱ የተነሳ የማንንም ልቅምቅም ጭራሽ ደግሞ ከሱም ብሶበት እሌሌ ደርቧል ትላለች። እናቱም እባክሽን ተየኔ ልጅ አቤል እንደዚህ አይነት ሰው አይደለም፣ እንደዚህም አያደርግም፣ እባክሽን ተረጋጊ፣ ትዳር እንደዚህ አይደለም እያዘው ትላታለች። ደል ስጋሽ ስለሆነ ተቆረቆርሽለት አይደል? ይሄ ደግሞ ምን ማለት ነው? ሰላምም ማሚ ጋ መጮኋን ቀጥላለች። አያገባሽም አንቺ ዘወር በይልኝ፣ ፊቴ ላይ አንቺን ማየት አልፈልግም ትላታለች። እሱን ደግሞ ሲመጣ ሰራለታለሁ፣ ዋጋውን ነው የሚሰጠው። ሰላም አይደለውም አያቀኝም ማለት ነው። አቤልም እባክሽን ሰላምዬ ይቅር በይኝ፣ እኔ አንቺ ላይ መቼም ቢሆን ልደርብብሽ አልችልም፣ ግን ደግሞ በስህተት ነው ሁሉንም ነገር ነግሬሻለሁ። እናም እባክሽን ይቅርታ አድርግልኝ ብሎ ሰላምን ይቅርታ ይላታል። ሰላምም እሺ በቃ ችግር የለውም፣ ይሄ ነገር ግን ድጋሚ እንዳይደገም ትልና ይቅርታ ታደርግለታለች። አቤልም ይቅርታ ስትለው እውነትሽን ነው ወይ ይቅር አልሽኝ ወይ ብሎ በጣም ደስ ይለዋል ማለት ነው። እናም ደስ ሲለው እውነትሽን ነው ግን ሰላምዬ ግን ከልብሽ ነው ይቅር ካልሽኝ ያልሽኝ ይላታል። አዎ ከልቤ ነው ይቅር ካልኩ። አቤልም በጣም ያሳስበው ነገር ነበርና ወይኔ ፈጣሪ ተመስገን ጌታዬ ይላል። እውነቴን ነው ምልሽ፣ አንድ ቀን ያደረግኩትኝ 30 ቀን ያደረግኩት ያክል ነው የተሰማኝ፣ ያላንቺ ህይወቴ ባዶ ነው ይላታታል። እናቴ በጣም ይቅርታ፣ ሰላም ጋር ያሳየሁት ባህሪ በጣም አሳዝኖኛል፣ እናም እባክሽን አንቺም ይቅርታ አድርግልኝ ይላታል። እኔ ልጅ እኔ እኮ እረዳለሁ፣ እልህ ደግሞ ምላጭ ያስወጣል፣ ስለዚህ ምንም አታስብ። አሁን ልክ ነሽ እማዬ፣ ስኳን አንቺን አይቼ አንቺን አክብሬ ነገሮችን ሁሉ ወደኋላ መተው ነበረብኝ። በፍጹም የኔ ልጅ እኔ እኮ ምንም አልገመትኩም፣ በቃ ችግር የለውም ትለዋለች። እሺ እኔ እናት አመሰግናለሁ ቢልና አቤልም እናቱን ያመሰግናል። እናቱም አሁን ላይ ከሰላም ጋር ያላት ነገር በጣም ከባድ ነው። ኤልዬ ቆይ ግን ለምንድን ነው እናት የምትለኝ? እኔ እኮ ላንተ ተራ ሰራተኛ ነኝ ትለዋለች። ማዬ እንደዛማ አትበይኝ፣ መዋለድ እኮ ቋንቋ ነው። ምንም ቢሆን እናቴን ይችላል። እዚህ ጋር ውድ ቤተሰቦቼ አቤል እናቱን ባላወቀበት ሰዓት ነበር ማለት ነው። ሁልጄ አንተ መልካም ልጅ ነህ እና ፈጣሪ በቀኛው ልህ ትልና ትመርቀዋለች። እናቱም ልጄ ፈጣሪ ይጠብቅልኝ እያለች ሰላም ጋም የተጣሉትን እየመከረችው እባክህ ልጄ ተረጋጉ፣ ትዳር እኮ እንደዚህ ቀልድ አይደለም፣ አንዱ ሳት ሲሆን አንዱ ደግሞ ውሃ መሆን አለበት፣ ያለያ ግን በጣም ከባድ ነው ትላለች። ሰላም በተፈጥሮም በጣም ኃይለኛ ስለሆነች ከአቤል ጋር በጣም ስለተጣሉ እናም ለዚህም ነበረ እማማ የሚመክሩትኝ። አቤልዬ ትዳር ቀልድ አይደለም፣ አሁን ሁሉም ነገር አልፏል። እናም ተነስና አንተ በመጀመሪያ ይቅር በላትኝ፣ ያለፈ ሁሉ አልፏል። ስለዚህ ሌላ ጊዜ ደግሞ ይሄ ነገር እንዳይደገም፣ ይህ በተደገመ በጣም ከባድ ነው። አሁን እያየዋችሁ ይቅር ተባባሉ ትላለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሌላ ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁ ከልብ ነው የማመሰግነው። ውድ ቤተሰቦቼ ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም ከልብ አመሰግናለሁ። እማማ እንግዲህ ከቤት እንዲሁም ከእስር ቤት ተፈተው አሁን ላይ ደግሞ ተመልሰው ወደ ቤት መጥተዋል ማለት ነው። ምክንያቱም ደግሞ ሰላም ይሄንን ያደረገችው ለአቤል ስትል ነው። አቤል በጣም ሰላሙ ስለተነስ ማለትም ሰላም ስለሌለው አንደኛ ነገር እማማን ካላስፈታሻት ብሎ እየጨቀጨቃትም ስለሆነ እንዲሁም በሰላም ስለማያናግራት ስለዚህ እማማን አስፈትታቸዋለች ማለት ነው። ነገር ግን ደግሞ እማማን ብታስፈታቸውም ደግሞ በቃ በጣም ትጮባቸዋለች። እንኳን አይደለም ሶፋ ላይ ሊቀመጡ ሲሉ ራሱ በፍጹም ሶፋ ላይ እንዳትቀመጪ ቁጭ ዘወር በሄደዛ አይንሽን ማየት አልፈልግም እያለች አንዴ ነይ አንዴ ሂድ ትላታለች። እናም ሰላም ውሃ ስጭኝ ስትልና ውሃን ትሰጣለች። ውሃን ስትሰጣት ነይ ወልዊ ቤቱን ትላለች። ቤቱንም እየወለወለች እያለ ውሃውን እላዩ ላይ ትደፋባታለች እና በጣም ትናደዳለች። በቃ ወልዊ ስራሽ ነው ወርዊ ትላታለች። እሳቸውም እሺ በቃ ብለው ይወለውላሉ። ጽናት ለነጻነት በተደጋጋሚ ትደውላለች። ነጻነት ግን ስልክ አታነሳም። የትም እንዳለችም አታቅም። በተደጋጋሚ ደወለችላት። የነጻነት ስልክ ግን ይጠራል፣ ነገር ግን ደግሞ አይነሳም። ቆይ ግን እች ልጅቷ ምን ሆና ነው የት ሄዳ ነው እያለችም ግራ ተጋብታለች። ማንም እንኳን ስልኩን የሚመልስላት የለም። እሺ ምን ተባብልን ነበረ? ምን ሆና ነው ግን ስልኳን የማታነሰው ትላለች።
ነፃነት አቤልን ስለምታፈቅረው በተደጋጋሚ አቤልን ላይ እንዲሁም ደግሞ ሰላም የምትሰራው ስራ በጣም ያናድዳታል። ቤታቸውንም የተከራየችው አቤልን ለማጥመር ነበር። አቤል ጋር ብዙ ጊዜ እንገናኝ ትላለች። አቤልም የዋህ ስለሆነ ያገኛታል። ብዙ ጊዜ በተደጋጋሚ ሲያገኛት ሰላም ደግሞ ለምንድን ነው እንደዚህ የሚሆነው ትላለች። በተደጋጋሚ ለምንድን ነው ከዚች ልጅቷ ጋር የሚገናኙት እያለችም ብዙ ጊዜ ትናገር ነበረ። እናም ፂም በተደጋጋሚ ስታገኘው ቆይ ከኔ ምንድን ነው የምትፈልጊው ይላታል። እኔ የምፈልገው ካንተ ፍቅር፣ ትዳር፣ በቃ አፈቅራለሁ ትለዋለች። ያምሻል እንዴ እኔ እኮ ባለ ትዳር ነኝ ይላታል። አውቃለሁ ግን ደግሞ ለኔ የምትገባው አንተ ነህ ትለዋለች። እሱም ሁለተኛ እባክሽን ፊቴ ጋር እንዳላይ ዞር በይልኝ ይላታል። እሷም ይህን ነገር ደግሞ እንደዚህ አብረን ካልኖርን ወይንም ደግሞ ካላገባኝ አንተን በፍጹም መተው አልችልም። ሰላም እየተጫወተችብህ ነው እንጂ አትወድህም። እንዲሁም እንደዚህ የምትሆነው ሰላም ብዙ ሚስጥር አለ። እንግዲህ ውድ ቤተሰቦቼ ሰላም የዲኤንኤ ምርመራ እንደቀየረችው ጓደኛዋ ታውቃለች ማለት ነው። ይህ ሚስጥር ደግሞ እንግዲህ ቆይቶ መውጣቱ አይቀርም ማለት ነው። ምክንያቱም አቤል እናቴ ናት ብሎ የተቀበላትን ከእንደገና እናት አይደለችም ብላ የዲኤንኤ ምርመራ ወረቀት አስቀይራ እንዲሁም አሁን አቤል እናቴ አይደለችም ብሎ ግን ደግሞ በሰራተኝነት ትቀጥል እዛው ይላል ማለት ነው። እሷ ደግሞ ቆይ ግን አንተ ለምንድን ነው ይሄን ያክል ጊዜ እንኳን ስታጭበረብርህ የነበረች ሴት አሁን እንዴት ለእሷ ታዝናለህ? ትለዋለህ። ምንም ቢሆን እኮ ማሚ እናታችን ነች እና እባክሽን ሰላምዬ ከማሚ ጋር ያለሽን ነገር እባክሽን ተይ ይላል እኮ እና ታዲያ ብዙ ጊዜም እኮ ስታጭበረብር ቆይታለች ልጅ ነኝ ብላ። እሷ እኮ ስላልተሳካላት ነው እንጂ እኮ ልጅ ነኝ ብላ እኮ አሳምናህ ነበረ ትላለች ማለት ነው። ይሄ ነገር ተፈጥሯል፣ ግን ደግሞ በቃ ምንም አይደለም እባክሽን ተይ፣ አሁንም ቢሆን እናቴ መስላ ነው የምታየኝ ይላታል ማለት ነው። እንግዲህ እሷ በቃ ይሄን ነገርማ እሺ ብትልና ለአንተ ስል ሁሉንም ነገር እሰዋለሁ ብላ እማማም ስራቸውን ቀጥለዋል ማለት ነው። ነገር ግን ቢቀጥሉም ስራቸውን አሁንም ቢሆን ብዙ ነገር እያደረገች ነው። እንዲሁም ደግሞ እስቄ ደግሞ ሰላም እንደምትበድላቸው በጣም ያውቃል ማለት ነው። እናም አቤል ግን ለሳቸው በጣም ጥሩ ሰው ሆኖ አብሯቸው ብዙ ነገር እየሆነ እንዳለ ስለሚያውቅ፣ ስለዚህ ሰላምን ደግሞ በቃ ቆይማ ላግኛትኝ አንድ ቀን ጠብቄ ዋጋዋን እሰጥሃለሁ፣ እናቴን እንዳንቋሽሻት፣ እናቴን እንደዛ እንዳረግሻት እንዳሰቃይሻትማ አትቀሪም ይላል። እናቱም ተው እንጂ ልጄ በቀል እኮ ጥሩ አይደለም፣ ይህ እኮ መበቀል ምንም አይደለም፣ እባክን ተው በቃ ለፈጣሪ መስጠት ነው ትላለች እናቱም። አሁንም ቢሆን አቤል ተስፋ አልቆረጠም።